ሰላም ሰላም የተወደዳችሁና የተከበራችሁ የሁሌ አርሰናል ተከታዮቻችን እንደሚታወቀው በሁሌ አርሰናል ላይ የተለያዩ የአርሰናል መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑ ይታወቃል። በዛሬ ስፖርታዊ ዜናችን ላይ በጣም ሰፋ ያሉ መረጃዎችን በተመለከተ አጋራችኋለሁ። የአርሰናል ድክመት ምንድነው የሚሉትንም ነገሮች አጋራችኋለሁ። አርሰናል በጣም ስኳድ እንዳለው በሰፊው እየተዘገበ ይገኛል። ምንም እንኳን ስኳድ ቢኖረው ጎል ማስቆጠር ላይ በጣም ደካማ ሆኖች አርሰናሎች እንመለከታቸዋለን። ይህ የሆነበት ምክንያት ምንድነው የሚሉትን ነገር በዛሬ ስፖርታዊ ዜናችን ላይ ለመመልከት እሞክራለሁ። በጥር የዝውውር መስኮት አርሴናሎች በስኳዳቸው ላይ ያለባቸውን ክፍተቶች ለመሸፈን ወደ ገበያ መውጣታቸው የሚዘነጋ ጉዳይ አይደለም። ስለዚህ አርሴናሎች ማንም ቢያስፈርሙ ደስተኛ ትሆናላችሁ የሚሉትን ጥያቄ ለሁላችሁም የአርሰናል ደጋፊዎች ጥያቄ በማቅረብ ስፖርታዊ መረጃዎችን አጋራችኋለሁ። ከረጅም ጊዜ በኋላ ስለተመለስኩ ዩቲዩብ ሪኮማንድ ቪዲዮ ስለሚያደርግን የአርሰናል ታማኝ ደጋፊዎች በተቻላችሁ መጠን ያህል ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ አጫጭር ስፖርታዊ መረጃዎችን በማጋራት እጀምራለሁ። ቀደም ብዬ ወደ ጠቀስኩላችሁ አጫጭር ስፖርታዊ መረጃዎች ልለፍ። በጥር የዝውውር መስኮት አርሴናል እንደ የትኛውም የአውሮፓ ክለብ ክፍተቱን አይቶ ተጫዋች ለማስፈረም እንደሚንቀሳቀስም እየተዘገበ ይገኛል። ለጥር የዝውውር መስኮት የአርሴናል ቦርዶች እንግዲህ እስከ 100 ሚሊዮን ፓውንድ ድረስ ለአሰልጣኝ ማይከል አርቴታ መበጀታቸውን የሚያመላክት መረጃዎች ከቢቢሲ ስፖርት እየወጡ ይገኛሉ። የተለያዩ የእንግሊዝ ሚዲያዎችም አርሴናል በጥር የዝውውር መስኮት እስከ 100 ሚሊዮን ፓውንድ ድረስ ለተጫዋች ዝውውር መበጀታቸውን የሚያመላክት መረጃዎች ሲዘገቡ ነበር። ይህንን የተመለከተ መረጃ በሰፊው እንመለከታለን። ከኮንትራት ጉዳይ ጋር የተገናኘም አጫጭር ስፖርታዊ መረጃዎችን አጋራቸዋለሁ። አርሰናል የዊሊያም ሳሊባን ኮንትራት ካደሰ በኋላ በጣም በክለብ ውስጥ የሚገኙ ወሳኝ የተባሉ ተጫዋቾችን አዳዲስ ኮንትራት እያስፈረመ ይገኛል። በቅርብ ሳምንታትም የዘ አትሌቲክሱ ጋዜጠኛ ዴቪድ ኦርስተን እንደዘገበውም ከሆነ ቡካዮ ሳካ ለ5 ዓመት በአርሰናል ቤት አዲስ ኮንትራት መፈራረሙን የሚዘነጋ ጉዳይ አይደለም። አርሰናሎች የቡካዮ ሳካን አዲስ ኮንትራት ማስፈረም ለክለቡ ምን ያህል ወሳኝ እንደሆነ በተደጋጋሚ ጊዜ ተመልክተነዋል። አርሰናሎች በጣም ጠንካራ ዲሲፕሊን አላቸው። በክለባቸው የሚገኙ በጣም ወሳኝ የተባሉ ተጫዋቾችን አዲስ ኮንትራት ለመስጠት ወስነው እየተንቀሳቀሱ መሆናቸውን የሚያመላክት መረጃዎች በሰፊው እየተዘገበ ይገኛል። ቡካዮ ሳካ በአርሰናል ቤት ኮንትራት መፈራረሙን ተከትሎ የአርሰናል ከፍተኛ ሳምንታዊ ደሞዝ ተከፋይ ለመሆንም ችሏል። ምንም እንኳን ከአውሮፓ ክለቦች የተለያዩ እናስፈርም ጥያቄ ቢቀርቡለትም ተጫዋቹ ግን አርሴናልን ብቻ መርጦ በአርሴናል ቤት ለመቆየት ወስኗል። በጥር የዝውውር መስኮት አርሴናሎች ማንን ሊያስፈርሙ ይችላሉ የሚሉትን ነገሮች እንመለከታለን። ከረጅም ጊዜ በኋላ አንድ የአርሰናል ተጫዋች ከጉዳት ተመልሷል። ይህ ተጫዋች ማነው የሚሉትንም ነገር ለመመልከት እሞክራለሁ። ካይ ሃቨርትዝ ከረጅም ጊዜ ጉዳት በኋላ ለአርሰናል ግልጋሎትን መስጠት ችሏል። አርሰናሎች ፖርትማውዝን እንግዲህ 4-1 ባሸነፉበት ጨዋታ ላይ ካይ ሃቨርትዝ ተቀይሮ መግባት ችሏል። ጥሩ የተባለ እንቅስቃሴዎችን ማድረግ ችሏል። ካይ ሃቨርትዝ በአየር ላይ እንግዲህ ኤርዶዋን ላይ በማሸነፍ የሚያክለው ተጫዋች እንዳሌለ ይታወቃል እና የካይ ሃቨርትዝ መመለስ ግን አንድ ተጫዋች ላይ ከፍተኛ ጫና ይፈጥራል ተብሎ ይጠበቃል። ቪክተር ዮከሬሽ እንግዲህ በቀጣይ ቋሚ ሆኖ ይሰለፋል ወይስ አይሰለፍም የሚሉት ነገሮችን በደንብ ጥያቄ ውስጥ ይገባል ተብሎ ይጠበቃል። ገብርኤል ሄሱስም እንግዲህ ጥሩ እንቅስቃሴዎችን በማይከል አርቴታ ስር እያሳየ ይገኛል። ደቂቃ ከመሰጠቱ ጋር ተከትሎ ገብርኤል ሄሱስ ጥሩ የተባለ እንቅስቃሴዎችን በአርሰናል መለያ እያደረገ ይገኛል። ከተጫዋች ዝውውር ጉዳይ ጋር የተገናኘ አጫጭር ስፖርታዊ መረጃዎችን ላጋራችሁ። ማርክ ጊሂና አርሰናልን የሚያገናኝ መረጃዎችን በዛሬ ዕለት ፋብሪዞ ሮማኖ አጋርቷል። ተጫዋቹ አሁን ላይ ውሳኔ ለማሳደር በጣም መቃረቡን የሚያመላክት መረጃዎች በሰፊው ተዘግቧል። ምንም እንኳን ሊቨርፑሎች ተጫዋቹን ለማስፈረም ከፍተኛ ፍላጎት ቢኖራቸው አርሰናሎች ተጫዋቹ ላይ ትክክለኛ ፍላጎት ኖራቸው የሚንቀሳቀሱ ከሆነ ለንደን መቆየት እንደሚፈልግ ፉትቦል ለንደንም ፋብሪዞ ሮማኖም ዘ አትሌቲክስ ጋዜጠኛ ሆነው ዴቪድ ኦርስተንም ዘግቦታል። ስለዚህ የአርሰናል ፍላጎት ብቻ ላይ የተመሰረተ ይሆናል ማለት ነው። በማርክ ጊሂ ዝውውር ጉዳይ ላይ በተገናኘ አርሰናሎችም ተጫዋቹን በደንብ ይፈልጉታል። ነገር ግን አሁን ላይ የአርሴናል ፍላጎት በዝውውሩ ላይ ገፍቶ የሚሄድ ነው። ፍላጎት ግን እንዳላቸው በተደጋጋሚ ጊዜ እየተመለከተን እንገኛለን። አርሰናሎችም ተጫዋቹን ለማስፈረም እንደሚፈልጉት በዚህ ሳምንት ተዘግቧል። ወደ ላይኛው አጫጭር ስፖርታዊ መረጃችን ስናልፍ ቀደም ብዬ እንደጠቀስኩላችሁ ከቡካዮ ሳካ ኮንትራት ውጪ አርሰናሎች የዴክላን ራይስ እና የካይ ሃቨርትዝን አዲስ ኮንትራት ለማስፈረም እያጤኑበት መሆናቸውን የሚያመላክት መረጃ ፉትቦል ለንደን አጋርቷል። ካች ኦፍ ሳይድ ላይ በተጋራው መረጃ መሰረት አርሰናሎች በቀጣይ በክለብ ውስጥ የሚገኙ ወሳኝ የተባሉ ተጫዋቾችን አዳዲስ ኮንትራት ለማስፈረም ይሞክራሉም ሲል ተዘግቧል። የዴክላን ራይስ አዲስ ኮንትራትን በተመለከተ አርሰናሎች ለማስፈረም በመርሃ ግብር ደረጃ ንግግር መጀመራቸውን የሚያመላክት መረጃዎች ተዘግቧል። የቡካዮ ሳካን ኮንትራት ከተፈራረሙ በኋላ አርሰናል በጣም ወሳኝ የተባሉ ተጫዋቾችን አዳዲስ ኮንትራት ለማስፈረም ንግግር ማሰባቸውን የሚያመላክት መረጃዎች በሰፊው እየተጋራ ይገኛል። በጥር የዝውውር መስኮት ጉዳይ ጋር በተገናኘ ከማጋራችሁ ስፖርታዊ መረጃ ውጪ የአርሰናል የተጫዋች ጉዳትን በተመለከተ መረጃ ላጋራችሁ። የአርሰናል የጥር የዝውውር መስኮት ከተጫዋቾች ጉዳት ጋር በቀጥታ እንደሚያያዝ ይጠበቃል። ምክንያቱም አርሰናሎች
ተከላካያቸው ከመጎዳታቸው ጋር በተገናኘ አሁን አዲስ ተከላካይ ለማስፈረም እያጤኑበት መሆኑን የሚያመላክት መረጃዎች ወጥቷል። ክሪስቲያን ሞስኬራ በቅርቡ ወደ ሜዳ የሚመለስ የሚሉ ነገሮች እየወጡ ይገኛሉ። ሃምስትሪንግ አጋጥሞታል ፔሮ ሂንካፔም። ስለዚህ አርሰናሎች አሁን በተከላካይ መስመር ላይ የሳሳ የተከላካይ ጥምረት ይኖራቸዋል ተብሎ ይጠበቃል። ጁሪያን ቲምበርም በተደጋጋሚ ጊዜ ጉዳት ከማስተናገዱ ጋር ተከትሎ የቤንጃሚን ዋይትም የቋሚነት ብቃት ጋር በተያያዘ አርሰናሎች ተከላካይ ለማስፈረም ፍላጎት መኖራቸውን የሚያመላክት መረጃዎች ወጥቷል። ታዲያ አርሰናል በራይት ባክ ላይ ማንን እየተመለከተ ይገኛል የሚሉትን ነገሮች ስንመለከት ሌቭሬሜንቶን አርሰናሎች ለማስፈረም ፍላጎት እንዳላቸው ተዘግቧል። ኒውካስትል ዩናይትድ ለተጫዋቹ ዝውውር እስከ 67 ሚሊዮን ፓውንድ ድረስ እንደሚጠይቅም ፉትቦል ለንደን አስነብቧል። አርሰናል በተጫዋቹ ላይ ቀደም ብሎም ፍላጎት ነበረበት። ምንም እንኳን አርሰናል በተጫዋቹ ላይ ቀጥተኛ የሆነ ፍላጎት ቢያሳይም ማንቸስተር ሲቲዎችም ተጫዋቹን ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች ውስጥ ተጠቃሽ ያደርጋቸዋል። አርሰናል በጥር ዝውውር መስኮት የነቃ የተባለ እንቅስቃሴ የጥር ዝውውር መስኮት የጃንዋሪ ዝውውር ሊዘጋ ሲል ይንቀሳቀሳል ተብሎ ይገኛል። የማርክ ጊሂ መገኛ እስካሁን ድረስ አልተወሰነም። ተጫዋቹ የአርሰናል ፍላጎት የሚኖር ከሆነ በለንደን መቆየት እንደሚፈልግም ዘ አትሌቲክስ ጋዜጠኛ ሆኖ ዴቪድ ወርስ ተዘግቦታል። ፋብሪዞ ሮማኖ በዛሬ ዕለት በወጣው መረጃ መሰረት የተጫዋቹ ዝውውር አሁን ወደ ሊቨርፑል ወይ ወደ አርሰናል የመሆኑ እድል በጣም እየሰፋ መምጣቱን የሚያመላክት መረጃዎች ሲዘግብ ነበረ። ይህንንም በተመለከተ እንግዲህ አርሰናሎች በጣም ወሳኝ የተባለ ተጫዋች እንደሆነ ይጠበቃል። ማርክ ጊሂን ማስፈረም የሚችሉ ከሆነ አርሰናል በጣም ጥሩ የተባለ ተተኪ ያስፈርመዋል ተብሎ ይጠበቃል። በተለይ የሉዊስ ስኬሊ በዛ ቦታ ላይ ዝግጁ አለመሆን። ሉዊስ ስኬሊ እንደሚታወቀው በሌፍት ባክ ላይ እንደሚጫወት ይታወቃል። ማይክል አርቴታ በቋሚ በሌፍት ባክ ላይ ተጫዋቹን ያሰልፋል። ማርክ ጊሂ በዚህ ቦታ ላይ የሚመጣ ከሆነ አርሰናሎች ብዙ አማራጮች ይኖራቸዋል። ገብርኤል ማጋሌሽ በሚጎዳበት ጊዜ በቋሚነት መሰለፍ የሚችል ተጫዋች ነው። ከዛም በተጨማሪ አርቴታ በሌፍት ባክ ላይ እንደሚያጫወተው ተጫዋቹ ይጠበቃል። አርሰናል ቤት በጥር ዝውውር መስኮት እንዳልኳችሁ የነቃ የተባለ ዝውውር አርሰናሎች እያደረጉ አይገኙም። ትኩረት ያደረጉት በክለባቸው የሚገኙ የተጫዋቾች ኮንትራት በተመለከተ የማደስ ስራ ላይ እየሰሩ ይገኛሉ። ከተጫዋች ዝውውር ጉዳይ ጋር በተገናኘ ግን አርሰናሎች እንደሚታወቀው ማርክ ጊሂን ለማስፈረም ትክክለኛ ፍላጎት ካሳዩ ክለቦች ውስጥ ተጠቃሽ ያደርጋቸዋል። ከዛ በዘለለ ግን ከክለባቸው ውስጥ የሚገኙ ተጫዋቾች ወሳኝ ተጫዋቾችን ኮንትራት ማደስ የአንድሪያ በርታ ስራ እንደሆነ ይጠበቃል። ማይክል አርቴታ ስለ ጥር ዝውውር መስኮት ጥያቄ ቀርቦለት ነበር። የትኛውንም አማራጭ ክለባቸውን ለማጠናከር እንጠቀማለን፣ ስለዚህ በቀጣይ የምንሰራቸው አዳዲስ ስራዎች ይኖራሉ ሲል ተዘግቧል። አንድሪያ በርታ እንግዲህ በጥር ዝውውር መስኮት የተበጀተለትን 100 ሚሊዮን ፓውንድ ማን ላይ ያውሏል የሚሉት ነገር የእንግሊዝ ሚዲያዎች በሰፊው ሲዘግቡት ተመልክተናል። ስፖርት ሞል፣ ፉትቦል ለንደን፣ ጊሚ ስፖርት የተለያዩ ታማኝነት ያላቸው ምንጮች እንደዘገቡትም ከሆነ አርሰናል በጥር ዝውውር መስኮት ተጫዋች የሚያስፈርም ከሆነ ተከላካይ እንደሆነ በሰፊው ተዘግቧል። ስሙም በቀጥታ ከማርክ ጊሂ ጋር መያያዙ ቀጥሏል። ማርክ ጊሂ ወደ አርሰናል ያቀናል ወይስ አያቀናም የሚሉትን በቀጣይ ሳምንታት በዝውውር መስኮት ላይ ከምንመለከታቸው ወሳኝና አንኳር ጉዳዮች ውስጥ ይካተታሉ። ምንም እንኳን አርሰናሎች ጥሩ የተባለ እንቅስቃሴዎችን በእንግሊዝ ፕሪሚየር ሊግ ቢያሳልፉም ነገር ግን አሁንም ቢሆን በፈጠራ በኩል ላይ የማርቲን ኦዲጋርድ እና የኢብሪቺዜ ጥምረት ፈጠራ ደካማ መሆኑ በኦፕን ፕላይ አርሰናል ጎል ሲያስቆጥሩ ተመለከትናቸው። ብዙ ትችቶች እየደረሰባቸው ይገኛል። ምንም እንኳን አርሰናሎች በተለያዩ በቆሙ ኳሶች ጎሎች ቢያስቆጥሩም ከኦፕን ፕላይ ግን ጎል ማስቆጠር ላይ በጣም በተደጋጋሚ ጊዜ ሲቸገሩ ተመልክታችኋል። የዛሬ አጫጭር ስፖርታዊ መረጃችን ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ የተመኘው ቻው።